ዮሐንስ አፈወርቅ የሚነግረን ሩጫ የተባለው ሃይማኖት ነው፣ ክርስትና ነው፣ መንፈሳዊነት ነው። ሩጫው በምን መካከል ነው ብለን ነበር? ለምሳሌ በአትክልት መካከል መሮጥ ማለት ጾም። አሁን ነገ ጾም ይጀምራል አይደለም? አሁን ማታ የኛ ሰው ማታ ስጋን ለመበቅል የታመልጣል እደርስባለሁ አፈር በላ እስከ 2 ወር እንዲሁ ልክ በቀል ያኘቀ የታበክ የሚል ነው ይመስለኝ ነው። እውነቱን ለመናገር ወረፋው በጣም ከባድ ነው ታውቃላችሁ አይደለም? አሁን ነገ የተረፈው ስጋ ለድሃ እንዳይሰጥ የት ይቀመጣል? ፍሪጅ። ምክንያቱም ሰኞ ሐሙስ ፍጭ ስላለ ወተቱ ምርጎ ይሆናል፣ እንጀራው ኮቸሮ ይሆናል፣ ወጡ ፍሪጅ ይቀመጣል። አሁን ነገ ጧትኛ ሰኞ ጧት ምሳ ምን በላው ፍሪጁ ስጋ አለ፣ ወተት አለ፣ ወጥ አለ። እኛ ግን ምን በላው ምንድነው? አቤት ሩጫው በምን መካከል ነበር ቅድም? አሁን አንተ እየጾምክ እዚህ ጋር ዶሮ አለ፣ እዚህ ጋር ስጋ አለ፣ እዚህ ጋር ወተት አለ። አንተ ግን ዞር ብለህ ታየዋለህ። እምን ላይ ስለሆነ እጾም ላይ። ዮሐንስ አፈወርቅ እንደ በፈተና ውስጥ ሆኖ መቋቋም ነው ጀግንነት የሚባለው። ረሃብተኛና ጾመኛ ይለያያል አይደል? የቸገረው ረሃብተኛ ነው የሚባለው፣ የተወነው ጾመኛ የሚባለው። አሁን ረሃብተኛና ጾመኛ መለየት ያስፈልጋል። አሁን ዮሐንስ አፈወርቅ እያለ ያለው ምንድነው? ወጣትነትህን ተቋቋም የተባለው ስሜቱ እያለው ነው። ይሄማ በሬን ካልተራገጠ አህያን ካልተዋጋ የሚለው የለም አሉ። እኛ ሊቃው ሲተረጉሙ ደግሞ መዋጋት የማን ስራ ነው? መራገጥስ? በሬ ሊራገጥ አህያ ሊዋጋ ይችላል? አይችልም። ስለዚህ እኛ የምንፈተነው ባለን ነው። አይታችኋል። የአርሴማ ፈተና እኮ ቀላል አይምሰላችሁ። ቆንጆ ውብ ይቀረሽ የማትባል ወጣት የምታሳሳ የምታጓጓ ነገስታቱን ያነሆለለች መሳፍንቱን ያነሆለለች መኳንንቱን ያነሆለለች እኔ ነኝ ያለ ሀብታም ሁሉ ጠብር ግፍ ያለላት ልቡን ሐሳቡን ከልቡ ገንዘቡን ከቦርሳው የዘረገፈላት የተዝረከረከላት ትልቅ ሴት ነበረች። ወጣትን ንጉሱ ምንድነው ያላት? ቤተ መንግስት ግቢና መርጠሽ ትበያለሽ፣ መርጠሽ ትጠጫለሽ፣ በወርቅ ትንቆጠቆጫለሽ አላት። እመምኔቷ የአርሴማ አለቃ ምንድነው ያለቻት? እኔ ለሰማያዊ ሙሽራ አጭችሻለሁ ይሄ ርኩስ እንዳያረክስሽ ብላ ነው የላከቻት። በኋላ ሰውየው ገና ፊቷን ሳይ ደነገጠ። ስሜቱን መቋጣት ፍሬን በጠሰ። ይገርማችኋል። ማርያምን ነው የምላችሁ እኮ በኋላ ንጉስ እኮ ነው ከዙፋን ወርዶ ሊይዛት ተስገበገበ። በቃ ተስገበገበ። ወዳው ጎትታ ፈጠፈጠችው መሬት ላይ። አሁን የሩጫ በአትክልት ውስጥ ነው አይደለም? አርሴማ ወጣት ናት አይደለችም? ሴት ናት አይደለችም? ስሜት አላት የላትም? መብላት ትፈልጋለች አትፈልግም? ማግኘት ትፈልጋለች አትፈልግም? ትፈልጋለች። ግን ሩጫው በምን ውስጥ ነው? በአትክልት ውስጥ ነው። እያዩ ማለፍ ይባላል። ብርቱካኑን እያዩ ማለፍ፣ ብርቱካኑ አትክልቱን እያዩ ማለፍ ጠቃሚውን። አሁን ያሯጭ ሩጦ ከጨረሰ በኋላ ያ የጓጓለት አትክልት ይመጣል አይመጣም? ይመጣል። የት ይሄዳል? እንደው ከዛ በኋላ በልቶልን ነው እንዴ? የአትክልት ማሳ መግዛት ይችላል። እንደና ኃይሌ ዛሬ ይህን ሁሉ ሀብት ያከማቸው እኮ ያ ዛሬ ጥርሱን ነክሶ እኮ ሩጦ እኮ ነው። ያን ጊዜ ሰው ሁሉ ጮማ ሲቆርጥ ጮማ ልቁረጥ ቢል ቦርጫሙ ኃይሌ እንጂ ሀብታሙ ኃይሌ አይኖርም ነበር። ማርያምን ነው የምላችሁ። ቆፍጣኖች ስሜታችን የተቆጣጠሩ ሰዎች ገንዘብም ክብርም ጽድቅም ፎቅም ያገኛሉ። ራስ መቆጣጠር አርሴማ ማለት ይችላል። አያችሁ እስኪ እንደው እህቴ እንደው እዛ ጋር ያለሽው አንቺ አሁን እንደው እኛ ትልቁ ሀብታም ሰውዬ ታቋቸዋላችሁ አይደል? ደውለው እንደው ላገባሽ እፈልጋለሁ ቢሉ ምን እንደው የሚባለው ታውቃላችሁ አይደል? እግዚአብሔር ሰውን የሚጎበኝበት መንገድ አይታወቅም። የእመቤቴ እርዳታ የአርሴማ እርዳታ ጓደኞቿስ በአንቺ በኩል ሊጎበኘን ፈልጎ ነው። በርችልን ጠንክሪልን። ወላጆቿ እግዚአብሔር ይመስገን እግዚአብሔር ይመስገን መምጫው አይታወቅም። አንድዬ እመቤቴ መምጫው መምጫው ይታወቃል እንዴ? መምጫው ይታወቃል ጌታዬ። አርሴማ ተሰዳ ነው የመጣችው። ረሃብተኛ ናት፣ ጎስቋላ ናት፣ አንጀቷ ታጥፏል እኮ ረሃብተኛ እኮ ናት። አብረዋት የነበሩ መናኞቹ ሴቶች እኮ ረሃብተኞች ናቸው።
ግደለሽም እባክሽ ግቢና ልጠበበልብ ነው ምን ቸገረሽ አንቺ አንድ ቀን ተኛ እንጸልይበታለን አላለም። አሳልፊልን ቤተ መንግስት እንግባ ምን ችግር አለ አላሏትም። የለም ይሄ ርኩስ እንዳያረክስሽ ተንጠንቀቂ አንቺ የሰማያው የቀራኒው ሙሽራ ሙሽሪት ነሽ አንቺ